ሰላም እንዴት አላችሁ ወዳጆቼ እንዴት ከርማችሁ እንዴት ሰንብታችሁልኛል እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ ዛሬም በአዲስ የምግብ ስራ ተገናኝተናል ዛሬ ይዤላችሁ መጣሁት ያልጫ ዝግኖት ነው ከዚህ በፊት በቀይ ወጥ ሰርቼዋለሁ ብዙ ጊዜ የምትጠይቁኝ የምግብ አይነት ነው ቆንጆ አርገን ቺክን አርገን ስቴፑን ጠብቀን ለድግስ እንደሚሆን እንደጠየቃችሁኝ አይነት አርገን እንሰራለን ስለዚህ እንዴት ነው ማዘጋጀው የሚለው ነገር እናያለን አብራችሁ ነው ዛሬ ለምናዘጋጀው አልጫት የሚያስፈልገን ግብአት ስጋ ዋናው ግብአታችን ነው ያበሻ ምግብ ሽንኩርት ይፈልጋል በደም ሽንኩርታችንን እንደዚህ በዛ አርገን እናዘጋጃለን ነጭ ሽንኩርትና ዝንጅብል አዘጋጅቻለሁ ከዛ እርድ እናንተ ቆይ እዚህ ጋር ላሳያችሁማ ታይቷል እርድ እዚህ ኮሎቲያን ከለር የኢትዮጵያ እርድ ነው ከኢትዮጵያ ሊመጣልኝ አልቆ ነው ይሄኛው በፊት የነበረ ነው ምንም አይገናኝም እሺ ለማንኛውም እርድ ያስፈልገናል ከዛ እዚህ ጋር ነጭ ቅመም አዘጋጅቻለሁ ኮሪማ አዘጋጅቻለሁ ከላይ ጣለምና አርግበናል ቂቤና ቃሪያ የሚያስፈልገን ማለት ነው ስለዚህ ስራችን ስንጀምር መጀመሪያ እንደመስራች ምን አርገው ስጋውን እንዘለዝልና አንቀቅለዋለን ለምሳሌ ይሄንን ስጋ ብንወስድና ብንዘለዝል ወፈር አርገን ነው እንዘለዝለው እንደዚህ አይነት መልኩ አይነት ነገር ብዙ ሳንጨናነቅ ታያችኋል እንደዚህ ነገር እናደርጋለን የሆነ ካስታወሳችሁ እናቶች የሚሰሩት የድግስ ወጥ አይነት ነገር ስንመገብ ተለቅ ያለ አፍ ላይ ሞላ የሚያርግ ብስል ያለ በጣም ስጋ እናገኛለን ከዛ ደግሞ ሶሱ ወይም ደግሞ መረቁ ወፈር ያለ ነው እንዴ ምንድነው ይባለው ሹው ብሎ የሚሄዳት ነገር አይሆንም ስለዚህ በእንደዚህ አይነት መልኩ እንቀቅለውና ከዛ በኋላ ላይ ጎረድ እናረጋዋለን አንድም የሚቀቅሉ ስጋውን ለምደ መሰላችሁ ብዙ ጊዜ ድግስ ይሰራ በሬት አርዶ ምናምን ስለሆነ ስጋው ትኩስ ስለሚሆን በጣም ይሞለጨለጫል ለመክተፍና የዛም እንግዲህ እንደዚህ በትልልቁ ዘልዘል አድርገው ይቀቅሉትና ከዛ በኋላ ለመክተፍ ቀላል ነው የሚሆነው አንድም ደግሞ ምግብ ምንድነው ወጡ ሲሰሩ መረቃቸው ምጥን አርገው ቁሌቱ ላይ ስጋው ከበሰለ በኋላ ከጨመሩ በኋላ ምጥን አርገው መረቁን ጠብ ያረጉ ስጋውን ለማብሰል ይላቸዋል ማለት ስጋውን ለማብሰላችሁ ወጡን ለመስራት ስጋውን ያበሱታል መጀመሪያ እና ቺክን ያለ ዝግን የሚደረግ አይነት ወጥ ያገኛሉ ማለት ነው ለማንኛውም በኋላ ላይ የምናየው ሆናል ምን ለማት እንደፈለኩኝ በተግባር በኋላ ሰራ በደንብ ትረዱኛላችሁ ብዬ አስባለሁ በእንደዚህ አይነት መልኩ ከዘለዘልኩት በኋላ አያችሁኝ ጎበዝኛ ያለ እንትን ቤት ስጋ ቤት በቀጠር በደንብ ሰራለዋ እና ተነስ እንደዚህ እንጨምረውና ከዛ እዚህ ጋር የሞቀው አለ እንደዚህ ጨምሬ እጥደዋለሁ እኔ ደግሞ እስከዛ ስጋው እስከሚበስል ድረስ በጣም በፍጥነት ሽንኩርቱን ከትፌ ጥጄ አበስላለሁ ሽንኩርቱን እንደዚህ የመጨረሻውን ሽንኩርት ከትፌ ከተትኩ በኋላ እዚህ ጋር ውሃ አለኝ ውሃ ጨምሬ ሽንኩርቱን በውሃ አበስላለሁ እዛ በዚህ መልኩ ውሃውን ሲመጥ ዘይት እንጨምራለን ከዛ በዘይቱ ደግሞ ጥብስ እናረጋዋለን እንደዚህ ጥግጥጉን በስፓቱላ ጥርግርግ ያደረገን እኔ ደግሞ እስከዛ እዚህ ጋር ያዘጋጀሁት ነጭ ሽንኩርትና ዝንጅብል አለኝ እሱን አዘጋጃለሁ ለመጨፍለቂያው ለማገዝ ያክል ነው እንደዚህ ጎረድ ገርደፍ ማረጋው እዛ እንደዚህ እንጨፈልቃለን
ከዛ በእንደዚህ አይነት መልኩ ከፈጨም በኋላ ነጭ ሽንኩርትና ዝንጅብሉን እዚህ ጋር እያቁላላን ያለው ሽንኩርት ላይ እንደዚህ እንጨምራለን። ከዛ ነጭ ቅመም እናደርጋለን። የዚህን ቅመም አሰራር የመጀመሪያው አስተያየት መስጫ ላይ ለማስቀመጥ ሞክራለሁ፣ ቃል እገባለሁ። ለምን ጠይቁኛላችሁ ብዙ ጊዜ ማለት ነጭ ቅመም ስል ምንድነው እንዴት አድርገሽ የምትሰሪው ምትሉኛላችሁና ማስቀመጥ እንዳለብኝ ሰምቶኛል። ስለዚህ ከዚህ በኋላ ማንኛውም ምግብ ስራ የምጠቀመውን ቅመም አስቀምጥላችኋለሁ፣ እኔ የሰራኋቸውን ማለት ነው። ከዛ እርድ እንደዚህ እንጨምራለን። ከዛ አብረን እናቁላላለን። ከዚህ በኋላ ማቁላላትም ሆነ ውሃ መጨመር ስንፈልግ ከዚህ ከስጋ እየቀቀልን ካለው መረቅ ላይ ከዚህ ላይ ነው የምንጠቀመው። እዚህ ጋር ሽንኩርታችን እያቁላላን ነው። በደንብ አድርጌ አቁላልቼዋለሁ። ታያችኋል። ሽንኩርቱን በጣም በምፈልገው መልኩ ነው ብስል ያለው። አሁን ምን እናደርጋለን መሰላችሁ? ይሄ በእንዲህ እንዳለ እንዲሁን ተወውና በመቁላላት ሂደት ላይ እናስቀምጠውና ከዚህ ጋር ያለውን ስጋ እናወጣዋለን። ታቻለ ቅድም በጣም ትልልቅ የነበረው አሁን ወረድ ስናረጋው ክለኛ አይነት ምንድነው የዚህን ወጥ ቅርጽ ይይዛል። በጣም ደግሞ የበሰለው አበሳሰሉንም እንዴት እንደበሰለ አሳያችኋለሁ። እጀት በእንደዚህ አይነት መልኩ ቁርጥርጥ የሚል ነው። ስንበላው ትልቅ ነገር ሆኖ ግን በጣም ሙክክ ያለ ነገር ነው። ታስታውሳችሁት ይሄኛው መረቅ እንደነገርኳችሁ ወጥ ሰራበታለሁ። ይሄንን ወጥ ምሰራበት ነው። ስለዚህ እሳቴን ይሄኛው አጠፋና ስጋውን ወደ ማዘጋጀት ነው የሚሄደው። ያቻው እንደዚህ አድርገን ከትፈዋለን። በእንደዚህ አይነት ውፍረት ምንም አስቸግረን በቃ ክትፍ ነው የሚለው። በእንደዚህ አይነት ትልልቅነት ማለት ነው። እንደዚህ እንደገና አጥንት ስለሌለው የቀቀልነው ስጋ ምንም ያሳስበን ነገር የለም። በነፃነት ነው ከዛ ጋር ዘገን አድርገን የምንጨምረው። ማንኛውም እሳቱን ቀንሼለታለሁ። እንደዚህ ትንሽ እንጨምርና እያራዘምን ትንሽ እናቁላላለን። አሁን ስጋውን ጨምረን ትንሽ አብረን እናሸዋለን ከቁሌቱ ጋር። ታያችኋል። አብረን በደንብ እያቁላላነው ነው። አሁን ቅቤ እንጨምራለን። ስለዚህ አንድ ማንኪያ ቅቤ እጨምራለሁ። አሁን በቃ አራዝማለሁ። ትንሽ ውሃ ጨምሬ እንደነገርኳችሁ ዝግን ነው። ስለዚህ ብዙ ውሃ እንጨምር። ግን ደግሞ ቁሌት ብቻ መሆን የለበትም አይደለ? ትንሽ እንጨምርበት። አሁን ይበቃዋል። አሁን እዚህ ጋር ምን እንጨምራለን መሰላችሁ? ጨውና ኮረሪማችን እንጨምራለን።
አንድ ማንኪያ ጨው ትንሽ እንደዚህ ኮረሪማ አሁን ወደ ማብቂያው ላይ ደርሰናል ስራችንን ያገባደድን ነው በእንደዚህ አይነት መልኩ በስሎልናል መረቁም ይሄን ይመስላል ውፍረቱ ከዛ ምን እናደርጋለን ለሽታ አንዲት ቃሪያ እንደዚህ ሰንጠቅ አድርገን ከላይ ጣል እናደርግበታለን ፍሬውን አውጥተን እንደዚህ ጣል እናደርገዋለን ለድግስ ከሆነ ቃሪያውን መርጠን እናውጣዋለን ምክንያቱም የበሰለ ቃሪያ ስለማይበላ አብረን ቆጡ ጋር ማናወጣው ለቤታችን ከሆነ ግን ችግር የለውም ሰንጠቅ ተደርጎ እንደዚህ በቁመቱ ነገር ነው ጣል የሚደረገው ማለት ነው ከዛ በኋላ ቃናውን ከወሰደ በኋላ ቃሪያውን አውጥተው ይጡታል ማለት ነው እኛ ግን ችግር የለብንም ያው ለቤታችን ስለሆነ በእንደዚህ አይነት መልኩ እንግዲህ የአልጫ ዝግን ወጣችን አጠናቀናል ማለት ነው ታቴና ጠፋለሁ ፊኒቶ ገበታ ላይ እንገናኝ አሁን ደግሞ ለገበታ እናቀርበዋለን ታይቷል ፍሮቱ ይሄን ይመስላል እንደዚህ ዝግን የሚደረግ አይነት ወጥ ነው ማጫን አሳነስኳት መሰለኝ ቅብሻ ነው ብዬ ታይቷል በነገራችን ላይ ስጋው እንደዚህ ስታረጉት እንደዚህ የሚቆርጥ ነው መቻል አለበት በደንብ ነው መብሰል ያለበት በእንጀራ ይዛችሁ እንዲቆርጥ ስታረጉት ቁርጥ የሚል መሆን መቻል አለበት እኔ ማቆም አልቻልኩም የሆነቴን ነው የምነግራችሁ ይጣኝ የመጨረሻ በጣም አሪፍ ወጥ እንከን የማይወጣለት የሆነ ነው የምላችሁ እኔ ስለሆነ ያሞጋገስኩ የከሸንኩ አይደለም የምነግራችሁ የሆነ ነው የምላችሁ በጣም ነው የምትወዱት ብዙ ጊዜ ጠይቁኛላችሁ አልጫ ስንሰራ ይጠቁርብናል ትሉኛላችሁና እኔ ለምን እንደሚጠቁርባችሁ አላውቅም እንግዲህ በዚህ መልኩ ነው የሰራሁት የፍለፊታችሁ እንደምታዩት ምንም የጨመርኩት ነገር የለም ኖርማል ነገር ነው ምናልባት እንግዲህ ብቻኛው አልጫ ወጥ ያጠቁራል ብዬ የማስበው ሽንኩርቱ ካረባችሁ ነው ሳታውቁ ምናልባት እንደ ቀይ ወጥ የለም የሆነ ነገር ብራውን እስከሚሆን ድረስ ከጠበሳችሁት ምናምን ነገር እንደዛ ከሆነ እንግዲህ ሊያርባችሁ ይችላል ግን ክሪስታል ሲሆን የሆነ ወርቅማ ሳይሆን ክሪስታል ሲሆን ዘይት ከጨመራችሁበት ዘይቱን ደግሞ ከጨመራችሁ በኋላ ውሃ ጠብ ያርጋችሁ ቶሎ የምታቁላሉት ከሆነ ወርቅማ እስከሚሆን ካልጠበቃችሁት በእንደዚህ አይነት መልኩ አይ ጠቁርባችሁም ማለት ነው ቆንጆ ሆነ አልጫ ወጥ መስራት ትችላላችሁ በተረፈ ደግሞ እኔ ጠይቃችሁ እንግዲህ ድግስ ወጥ የአልጫ ዝግናችን ይሄን ይመስላል ሁላችሁም የሰራችሁ እንደምትጠቀሙበት ተስፋ አረጋለሁ እንደምትወዱትም በጣም ተስፋ አረጋለሁ ለማንኛውም እኔ ሞክሩ ነው ብዬ የምላችሁ እንግዲህ ለዛሬ የነበረው ቪዲዮ ይሄን ይመስል ነበር አዲስ ናችሁ ቻናሌን ከወዳችሁት ሰብስክራይብ ማድረጋችሁ እንዳትረሱ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ በተረፈ በሌላ ቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ ባይ ባይ ላይክ አርጉ ላይክ ይወላችሁ ቪዲዮስ ከስጀምሩ አርጉ ምክንያቱም ሳትረሱት አትቀሩም እኔ ይመስለኛል ስለዚህ ቪዲዮን ከመጀመራችሁ በፊት ወይም ደግሞ ልክ ስትጀምሩ አርኩ ምንም ይሁን ምንም ፎ ነገር ወደ እናንተ ይሻል መጣም አስተያየት ደግሞ ጻፉ እንደ ሁሌው አነባለው አያለው ኮሜንታችሁን ስለዚህ አስተያየትም ጻፉ ቻው በድጋሚ ሰላም ሁሉ ባይ